ሰላም እንደምን አላችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች። እንግዲህ በዛሬው ቪዲዮ የማሳያችሁ ምንድነው የኦንላይን ስራ የምትሰሩ ከሆነ ስፔሻሊ ደግሞ ዩቲዩበሮች፣ ብሎገሮች ከሆናችሁ እንግዲህ እንደምታውቁት ገንዘባችሁ ከጉግል አድሴንስ ቀጥታ ወደ ባንክ ነው የሚገባው ማለት ነው። እዚህ ጋር ወደ ባንክ ሲገባ ሁሉም ባንክ ተመሳሳይ ገንዘብ አይሰጣችሁም። ምንዛሬው ተመሳሳይ አይደለም። ብዙ ጊዜ የአድሴንስ እና ማለት የአድሴንስ ገንዘብ ማለት ከዩቲዩብ እና ከብሎገር የምታገኙት የአድሴንስ ገንዘብ ወይ በዶላር ነው ወይ ደግሞ በዩሮ ነው ማለት ነው። ስለዚህ የተሻለ ገንዘብ መቀበል የምትችሉት ከተሻለው ባንክ ነው ማለት ነው። ለምሳሌ ከኢትዮጵያ ሁለት ባንኮችን ብንወስድ ላይክ እንደ ዳሽን እና ንግድ ባንክ ተመሳሳይ ምንዛሬ አይደለም የሚመነዝሩት። እንደገና ደግሞ አዋሽ ባንክ፣ አቢሲኒያ የመሳሰሉ ባንኮችን ብንወስድ ተመሳሳይ ምንዛሬ አይመነዝሩም ማለት ነው። ስለዚህ የተሻለውን ባንክ መርጠን ጥሩ አውትካም እንድናገኝ ከፈለግን የምንቀበለው ገንዘብ በጥሩ ምንዛሬ እንዲመጣልን ከፈለግን የተሻለውን ባንክ መምረጥ መቻል አለብን ማለት ነው። ይህን ደግሞ አድሴንስ ላይ እንደምታውቁት የባንክ ኢንፎርሜሽናችንን መቀያየሩ በጣም ቀላል ነው። ዛሬ ግን ለእናንተን የማሳያችሁ ምንድነው የተሻለው ምንዛሬ እንዴት ማግኘት ትችላላችሁ፣ ማለት እንዴት ማወቅ ትችላላችሁ የትኛው ባንክ ነው የተሻለ ምንዛሬ የሚመነዝረው። ምክንያቱም የሚገርማችሁ የአንድ ዩሮ ለውጥ ራሱ ወይም ደግሞ ማለት የአንድ ብር ለውጥ ራሱ በጣም ትልቅ ለውጥ ታመጣለች። በተለይ ደግሞ የምታስመነዝሩት ገንዘብ በጣም እየበዛ ሲመጣ ማለት ነው። ስለዚህ እንዴት የየዕለቱን ምንዛሬ መረጃ ማግኘት እንደምትችሉ አሳያችኋለሁ። ተከታተሉኝ። በመጀመሪያ በስልካችሁም ሊሆን ይችላል፣ በላፕቶፓችሁ ጥሩ ማለት ብራውዘር ይኖራል። ብራውዘር ውስጥ ትገባላችሁ ማለት ነው። በማንኛውም ብራውዘር መግባት ትችላላችሁ። በስልካችሁም በታብሌትም በምንም አይነት ዲቫይስ ይቻላል። በመጀመሪያ ወደ ክሮም ብራውዘራችሁ ነው የምትገቡት ማለት ነው። እኔ እንደምታዩት ወደ ክሮም ብራውዘር ገብቻለሁ። ከዚህ በመቀጠል ጉግል ሰርች ላይ ትመጡና ኢትዮ ኦል ብላችሁ ሰርች ታድርጋላችሁ። ኢትዮ ኦል ብላችሁ ሰርች ታድርጋላችሁ። እንደምታዩት ኢትዮ ኦል ማለት ይህ ነው ማለት ነው። ይህ ዌብሳይት ነው እንዳትረሱ። ኢትዮ ኦል የሚለውን አንዴ ክሊክ አድርጋችሁ ትገባላችሁ ማለት ነው። እንደምታዩት ዌብሳይቱ ይህንን ይመስላል። ወደ ታች ስክሮል ታድርጋላችሁ። ዌብሳይቱ ይህ ነው። ወደ ታች ስክሮል ታድርጋላችሁ። ያው እዚህ ጋር እንደምትመለከቱት ሁለት ነገራቶች አሉ። የመጀመሪያው ካረንሲ ኮንቨርተር የሚለውን ነው የምታዩት። ግን ከዛ በፊት ዋናው ምንድነው እዚህ ጋር ኢትዮጵያን ባንክስ፣ ይኸው እዚህ ጋር እንደምታዩት ኢትዮጵያን ባንክስ ኤክስቼንጅ ሬት ይላል። ስለዚህ ዩዝ ቱል የሚል አለ እዚህ ጋር። ዩዝ ቱል የሚለውን አንዴ ተነካላችሁ። ሎድ እያደረገ ነው። እንደምታዩት ይኸው እዚህ ጋር ነው ሁሉንም መረጃ የምታገኙት ማለት ነው። የተሻለ የሚሰጠው የትኛው ነው የሚለውን እዚህ ጋር ማየት ትችላላችሁ። እንደምታዩት አማራ ባንክ ቤስት ዩኤስዲ ሬት ነው እየሰጠ ያለው ይላል። እዚህ ጋር እንደምታዩት 132 ብር ነው አንድ ዶላር እየመነዘረ ያለው። ኦልሞስት ወደ 133 ብር በሉት እንደዛ እየመነዘረ ነው። ዩሮን ደግሞ በ152 ብር እየመነዘረ ነው። ስለዚህ ከሌላ ባንክ ጋር ብናስተያይ ለምሳሌ ዘመን ባንክ አለ እዚህ ጋር እንደምታዩት። ዘመን ባንክ የመነዘረ ያለው እሱም ተመሳሳይ ነው፣ ግን እዚህ ጋር ነጥብ 3774 ይላል። እዚህ ጋር ግን ነጥብ 99። ይሄ ማለት በጣም ከፍተኛ ልዩነት አለው። ይህ ነገር ትንሽ እንዳይመስላችሁ። እናም ደግሞ ዩሮን ብትመለከቱ ደግሞ ሰፊ ልዩነት አለው። እዚህ ጋር ዩሮ በአማራ ባንክ 152 ብር ሲመነዘር እዚህ ጋር ደግሞ ምንድነው በዘመን ባንክ ደግሞ ወደ 148 ብር ነው የሚመነዘረው ማለት ነው። ስለዚህ ዩሮ ራሱን ችሎ ደግሞ በጣም ሰፊ ልዩነት አለው። በተለይ ደግሞ ለምሳሌ እኔ በአድሴንስ ያው ዩሮ ነው ያለው፣ ዩሮ ነው የምጠቀመው። ለእኔ በጣም ሰፊ ልዩነት አለው እዚህ ጋር እንደምትመለከቱት በዩሮ ሲሆን ማለት ነው። እዚህ ጋር ደግሞ ብትመጡ ወደ አንበሳ ባንክ 150 ብር ነው የሚመነዝሩት ማለት ነው ዩሮ። ስለዚህ እናንተም ይህን ነገር አውቃችሁ በጣም ይኸው እዚህ ጋር 146 ብር አያችሁ አይደል ልዩነቱን። በኦሮሚያ ባንክ 146 ብር ነው፣ 150 ብር በቃ እንደዛ ነው። ሁሉንም ባንክ አጣርታችሁ የተሻለ ምንዛሬ የሚሰጣችሁን ባንክ መምረጥ መቻል አለባችሁ ማለት ነው። እንደዛ የምታደርጉ ከሆነ የተሻለ ገንዘብ ታገኛላችሁ። ሌላ ደግሞ አንድ ተጨማሪ
አሪፍ ኢንፎርሜሽን ላሳያችሁ እዚህ ጋር እንደምታዩት ካረንሲ ኮንቨርተር የሚል አለ። አንዴ እዚህ ጋር ዩዝ ቱል የሚለውን ነክታችሁ ትገባላችሁ። በተለይ ደግሞ ያላችሁን ባላንስ አድሴንስ ላይ ለምሳሌ ያላችሁን ባላንስ ታዩና ትገባላችሁ። እዚህ ጋር እንደምታዩት እዚህ ጋር አባይ ባንክ ነው፣ አያችሁ አይደለ? አባይ ባንክ ተመርጦ ነው ያለው። እዚህ ጋር ደግሞ ዩሮ ልበለው ለምሳሌ በአባይ ባንክ ዩሮ ለምሳሌ ባላንሴ ወደ 300 ዩሮ ነው እንበል። አድሴንስ ላይ ባላንሴ 300 ዩሮ ቢሆን ኮንቨርት የሚለውን ስትነኩት እንደምታዩት 44 ሺህ ብር ይመጣል ማለት ነው። በአባይ ባንክ 300 ዩሮ ወደ 44 ሺህ ብር ይመጣል። ነገር ግን እዚህ ጋር ደግሞ በሌላም ላሳያችሁ። ለምሳሌ ከአባይ ባንክ ዞር ብል ለምሳሌ አማራ ባንክ ላይ እንምጣ። እዚህ ጋር 44819 ብር ነው እንዳትረሱ። በምን ባንክ? በአባይ ባንክ ማለት ነው። እዚህ ጋር እንደገና ደግሞ አሁንም ዩሮን እንምረጥ ለአማራ ባንክ። አሁንም 300 ዩሮ ነው እንበል። ይሄ 44819 ነው። በአማራ ባንክ ደግሞ እንሞክረው 45624 ኦልሞስት 1000 ወደ 1000 ብር የሚሆን ቫሪዬሽን አለው በ300 ዩሮ ብቻ ማለት ነው። እሱ ብቻ አይደለም፣ ሌላ ባንኮችም አሉ በጣም ከፍተኛ ምንዛሬ ያላቸው። ከአማራ ባንክ ውጪ ብንሄድ በጣም አብዛኞቹ አሉ። ለምሳሌ እዚህ ጋር እንምጣና አንበሳ ባንክን ብንሞክር በዩሮ አድርገን እዚህ ጋር እንደምታዩት ያው ተመሳሳይ ነው። ነገር ግን ሁሉንም ባንክ በእንደዚህ ማጣራት ትችላላችሁ። የትኛውን የተሻለ ምንዛሬ ሊሰጠኝ የሚችለው የሚለውን አይታችሁ መርጣችሁ መሆን አለበት ገንዘባችሁ ማስመንዘር ያለባችሁ። እንደዛ ካደረጋችሁ የተሻለ አውትካም ታገኛላችሁ ማለት ነው። ስለዚህ ይህን ኢንፎርሜሽን ተከታትላችሁ መሆን አለበት ገንዘባችሁን የምታስመነዝሩት ማለት ነው። ስለዚህ በጣም ይጠቅማችኋል። እነኚህ ቱሎች በሪል ታይም ነው የሚሰሩት። በነገራችን ላይ ማለት አይዘገዩም። በሪል ታይም በተመሳሳይ ሰዓት ነው የሚሰሩት ማለት ነው። ምን ማለት ነው? ባንኮች የራሳቸውን ሬት አፕዴት ባደረጉ ቁጥር እዚህ ጋም ያለው አፕዴት ይሆናል በራሱ ማለት ነው። ስለዚህ ሁሌም ይህን እየተከታተላችሁ ገንዘባችሁን ብታስመነዝሩ በጣም የተሻለ ነው። የተሻለ ገንዘብ ማስገባት ትችላላችሁ። አስ ኤግዛምፕል በ300 ዩሮ ያሳየዋችሁ እንጂ በጣም ብዙ ሰዎች ከዛም በላይ ይሰራሉ። ማለት እስከ 1000 ዩሮ ምናምን የሚሰሩ አሉ። እንደዛ ከ1000 በላይ የሚሰሩ በጣም ብዙ ሰዎች አሉ። ነገር ግን ይህን አውቀው በተሻለ እንትን ቢያስመነዝሩ የተሻለ ገንዘብ ያገኛሉ ማለት ነው። የዛሬው ቪዲዮ ጥሩ ነው፣ ይጠቅማችኋል ብዬ አስባለሁ። ከተመቻችሁ ላይክ ማድረግ እንዳትረሱ። ከሌላ ቪዲዮዎች ጋር እንገናኛለን። እስከዚያው ድረስ ለሁላችሁም መልካም ጊዜ ይሆንላችሁ። አመሰግናለሁ። ባይ